ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ መተናል። እናንተ እንዴት ናችሁ? በያላችሁበት እንግዲህ ፍቅርና ሰላም ከእናንተ ጋር ይሁን በያላችሁበት። ዛሬም እንግዲህ በሌላ ቪዲዮ እየመጣ ነው። እንግዲህ ግራ ስለገባን ነው። ትላንትና እየተፈጠሩ ያሉትን ነገሮች እያየን ነበርና ሩታ ዛሬ ቡዜንም ሄርሜላንም አብርሃምንም ጠርታለች እና የጠራችበትን ምክንያት እንግዲህ በአንዴ ሁለት መልእክቶችን ለማስተላለፍ ነው የጠራችው። አንደኛው ሄርሜላን ለማስጠንቀቅ ነው። ሄርሜላን ከህይወታቸው እንድትወጣ ለማስጠንቀቅ ነው። ግራ ያጋባል አይደለ? ምክንያቱም አብርሃምና ሩታ በዚህ ሰዓት ላይ ምንም አይነት የጋራ የሚሉት ህይወት የላቸው። ከህይወታቸውን ውጭ የሚባለው ደግሞ የጋራ ህይወት ያለው ሰው ነው አይደለ? ሁለተኛው ደግሞ አብርሃምን ውሳኔህን አሳውቀን ለማለት ነው። ውሳኔን አሳውቀን ለማለት ነው። ይሄ የሁላችንም በጉጉት የምንጠብቀው ምላሽ እንደሆነ ይታወቃል። ምክንያቱም አብርሃም ትላንትም ከትላንት ወዲያም እያለ ነው አቋም የለውም። ይሄ ግልጽ ነው። ሄርሜላንም በጣም እየጎዳት እንደሆነ ምንም ግልጽ ነው። ሄርሜላም ከአብርሃም ህይወት ውጪ አልቅሰሽም ቢሆን ከአብርሃም ራቂ እያልናት ነው። ለምን ጊዜያችሁን ሁሉ ነገራችሁን መስጠት ያለባችሁ ለሚጠቅማችሁና እናንተን ለሚያግዛችሁ ሰው ብቻ ነው። የልብ ሸክም፣ የልብ ዕዳ፣ የልብ ስብራት ለሚያስከትልባችሁ ሰው ጊዜያችሁንም ጉልበታችሁንም ልባችሁንም መስጠት ዋጋ ሊያስከፍል ስለሚችል ማለት ነው። ሄርሜላ ምናልባት ዛሬ ሊያስለቅስሽ ይችላል። ውሳኔዎቹ ሊያስለቅሱ ይችላሉ። በማልቀስ ውስጥ መድኃኒቶች ይኖራሉ። ምክንያቱም እንባ ብዙ ነገሮችን ሊያስረሳ ይችላል አይደለም? ሰዎች በተፈጥሮ ሰዎች የተለያየ ችግር ሲያጋጥማቸው የሚያለቅሱት ለምንድን ነው? በዛ በእንባ የሚወጣ ጭንቀት ስለሆነ ነው። ጭንቀቶች በእንባ ይወጣሉ። ሀዘኖችን በእንባ ማስወጣት ይቻላል ማለት ነው። አልቅሽ። በማልቀስ ብዙ ነገሮችን ልትረሽ ይቻላል። ዛሬ ካለቀሽ ነገ ያለቀሽበትን አንደኛ ያለቀሽበትን አትረሹም። ሌላው ደግሞ ይወጣልሻል። ይወጣልሻል። ስለዚህ ሩታ እኔ በጣም አስገርማኛለች። እንግዲህ ትላንትና ዳዊትን ጠርታ ምን እንዳለችው ሁላችንም አይተናል አይደለ? አብርሃም ካሁን በኋላ ወደ ህይወቴ እንዳይመጣ፣ እኔ ቤት እንዳይመጣ፣ ሻንጣውንም ቢሆን ከቤቴ ይውሰድ፣ እኔ አልፈልግም፣ እየመጣ የማይሆን ነገር እንዳያሳየኝ ብላ ለዳዊት ነግረዋለች። ዳዊት ለአብርሃም ሄዶ ነግሮ አብርሃም ሻንጣውን እንዲወስድ ተናግራለች። ምክንያቱም እኔ ተስፋ ቆርጣለች ብዬ ነበረ እውነት ለመናገር ማለት ነው። እና ከዛም በኋላ ሄርሜላ ጋር ስታየው አገረሸባት። ምናልባት እንግዲህ ትላንትና እንደዛ ያለችው ከሄርሜላ ጋር ያለውን ግንኙነት አልቋል ብላ አስባ ሊሆን ይችላል። ከዚህ ፊት እንግዲህ ብዙ ጊዜ ደጋግሜ እንደነገርኳችሁ ሩታ በዚህ ልክ እንደዚህ የተንገበገበችው አብርሃምን ስለምትፈልገው ሳይሆን አብርሃምን ብቻውን ቆሞ ማየት ስለምትፈልግ ነው። አለቀ። ስለዚህ አብርሃም ብቻውን ነው ብላ ነው በእርግጠኝነት ከሄርሜላ ጋርም አላያቸዋለሁ ብላ ስላሰበች ሻንጣውን ይውሰድ ያለችው ለዛ ይመስለኛል። ዛሬ ደግሞ መለስ አድርጋ ትላንትና ሄርሜላ ጋር ሄዶ አሳውቅሻለሁ፣ ውሳኔን አሳውቅሻለሁ ስላላት ብቻ እኔም የውሳኔው አካል መሆን አለብኝ ለማለት ያክል ነው የመጣችው ማለት ነው። እና በጣም ይገርማል። ሩታ አትተውም፣ በእርግጠኝነት ነው የምነግራችሁ። ሄርሜላን እኔ እንደ እህት መመክራት እንግዲህ ዛሬም ደግሜ ለመክራት የምፈልገው ክርክር ያለበትን መሬት መግዛት ዋጋ ያስከፍላል አይደለ? አለቀ። አብርሃም ማለት እንደዛ ነው። አንቺ አብርሃምን ወደ አብርሃም በሄድሽ ቁጥር ነገሮች እየባሱ ነው የሚሄዱት፣ እየጦዙ ነው የሚሄዱት። ገብቶሻል? ሩታ አለች። እንደው ምን ይባላል በእኛ ሀገር መሬት፣ በእኛ ሀገር አባባል
ክርክር ያለበት መሬትና ተቀናቃኝ ያላትን ሴት ማግባት ትርፉ ፈተና ነው ይባላል አይደለ? እንደዛ ይባላል ይመስለኛል። እና ይሄ ነው አሁን ሄርሜላ የገጠማት ነገር ይሄ ነው። ባልጠፋ ወንድ ኦፍ ኮርስ ፍቅር የት እንደሚጠላችሁ አታውቁም። መፍረድ ከባድ ስለሆነ ማለት ነው። ግን ደግሞ በሽታ አይደለም። ስለዚህ ራሳችሁን ቆመ ብላችሁ ማሰብ አለባችሁ። መጥፎ መንገድ ላይ ከሆናችሁ ራሳችሁን ለመመለስ መታገል መቻል አለባችሁ። አብርሃምን የራሷ ለማድረግ የታገለችውን ያክል ራሷን ከእንደዚህ ያለ ነገር ለማስወጣት ወይም ደግሞ ከአብርሃም ለማራቅ ብትታገል ሄርሜላ ቆይታለች፣ አብርሃም ከረሳችሁ ማለት ነው። ስለዚህ አሁንም ቢሆን ሄርሜላ እኔ እንደ ወንድም የምመክርሽ አብርሃም የሚባለው ሰው ላንቺ አይሆንሽም። ይህንን የምለው በምክንያት ነው። አንድ ሰው ስለ ፍቅር ከገባበት በኋላ ነው ወይስ ደግሞ ሳይገባበት ነው ማሰብ ያለበት? አያችሁ፣ ሳትገቡበት ነው የምታስቡት። አብርሃም ገና ዛሬ ከሄርሜላ ጋር በፍቅር የቆየ አይመስልም፣ ላስብበት ሲል ማለት ነው። ሩታ ኦልሬዲ ምንም ለማለት አንችልም። የተፋታትን ሚስቱን ነው እንግዲህ ላስብበት ለአንቺም ውሳኔ ለመስጠት እያለ ያለው ማለት ነው። ተመልከቱ፣ እዛ ጋር የሚሰጠው ሌላ ነገር። እኔ ቤተሰብ ሽማግሌ ሆኖ ሲመጣ ሩታና አንተ አንድ ላይ እንድትሆኑ ሲባል ቤተሰብ የኔን ህይወት አይኖርልኝም፣ እኔና እሷ ተለያይተናል፣ ጨጓራዬ ነዶ ታሙ ምን ብሎ ቀባጠረ። አሁን ደግሞ 2-3 ቀን ላስብበት ይላታል። እሷን ደግሞ ማለት ነው እንዴት ግራ የሚያጋባ ነገር እየሰራና እያወራ እንደሆነ ራሱ በደንብ ማስተዋል ይቻላል። ስለዚህ ይሄ ሰው ሄርሜላ ላንቺ ይጠቅመኛል ብለሽ ታስቢያለሽ? የአቋም ሰው አይደለም አብርሃም በአጠቃላይ። ስለዚህ የአቋም ሰው ያስፈልጋል፣ አቋም ያለው ሰው ያስፈልጋል። ገብቶሻል? ስለዚህ እንደኔ ብትርቂው የተሻለ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ደግሞ ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንለፍ። ዋና ፖይንት ሄርሜላ ባለፈው እንዳልሽው ከሆነ በቃ ከህይወታችን እንድትወጪ እፈልጋለሁ። ባጭር አማርኛ እንግዲህ አጠር ቀጠን ያለች ትዕዛዝ ነው የሰጠቻት። አብሮ ያሉ ነው ይመስሉት አይደል? አብርሃም ከሷ ጋር ያለ አስመስላ ነው ከህይወታችን ውጪ። ኦፍ ኮርስ ሄርሜላ ከናንተ ህይወት እና አብርሃም ከኔ ህይወት ውጣልኝ፣ እኔም ካንተ ህይወት ልውጣ፣ ስለዚህ ብቻዬን ተወኝ ብለው ነበረ። ግን አልቻለችም። እንዳንድ አፍቃሪ በቀላሉ መተው እንደማይቻል ግልጽ ነው። ትላንትና ቡዜ እንግዲህ ሄርሜላ የነበረችበትን ሁኔታ ስላየች ከባድ ነገር በላዋ ላይ እንዳትወስን ከዳኒ ጋር አግኝተዋት ነበረ፣ ሄደው ነበረ። ደንግጠው ስለነበረ ለአብርሃም ደውለው ነበረ። አብርሃም መጣ፣ ነገሮቹን ጊዜ ስጡኝ አለ። ሩታ ደግሞ ዛሬ እንግዲህ ቡዜ ጭራሽ ከአብርሃም ጋር እያጣበሰቻት እየታገለች እንደሆነ ነው የምታስበው። ብታደርግም የተለያዩ ሰዎች ናቸው፣ ምንም ማድረግ አይቻልም። ደግሞም እየሞከረች እንደሆነ ተናግራለች። ቡዜ ማለት ነው፣ ግልጽ ነው። ሲቀጥል ደግሞ መተው አልቻልኩም ምናምን እያገኘሽው ወይም ደግሞ በሰበብ አስባቡ በሰውም ሆነ በምንም አይነት መንገድ 2 ጊዜ አግኝተሻል። ባለፈው አላገኘሁም ካልሽ በኋላ 2 ጊዜ አግኝተሻል። እየቆጠረች ነው ማለት ነው፣ እየቆጠረች ነው። ስታገኘው ግን እኮ ሄርሜላ ከህይወት ይወጣ ነው ያለችው። የምር አንቺ የማትፈልጊ ከሆነ የምር አንቺ እየተጎዳሽ ከሆነ የምር አንቺ ከአንቺ ህይወት እንዲወጣ የምትፈልጊ ከሆነ ቆርጥልሽ የምትፈልጊም ከሆነ ከህይወታችን ሙሉ ለሙሉ እንድትርቂ እሱንም እንድታገኝ አልፈልግም። እንግዲህ ምንድነው ይሄን የፈለገችበት ሩታ ሄርሜላ ማታገኘው ከሆነ አብርሃምን ወደ ሩታ መመለሱ አይቀርም። ሩታ ደግሞ አልፈልግም ነው የምትለው። በህይወቴ እንዲተጫውተ እንደ ቀልድ መቀበል አይምሰልህ ምናምን ነገር እንደምትለው ምንም ጥርጥር የለውም። ያንን የፈለገችው እሷ በየትኛውም አይነት ምክንያት በየትኛውም አይነት ኬዝም ሆነ ሞመንት ማግኘት የለብሽም። በነገራችን ላይ በዚህን ያክል ብትርቀው ሄርሜላ በዚህን ያክል ብትርቀው አብርሃም ራሱ በእርግጠኝነት እንዴት ተንቀጭቅዞ ወደ ሄርሜላ እንደሚመለስ ልነግራችሁ አልችልም። አንቺንም እኮ አላገኝም ብለዋል። አንቺ ሁለታችንም ነው አልፈልግም ያለው። ዛሬ ላይ አንቺ ውጪ ምናምን አትበይ በቃ። ይሄ እኮ ነው አሁን ማንንም ውጪ ማለት አይችልም። ለሁለቱም ውሳኔ አልሰጠም አይደለ? በተለይ ደግሞ ሩታ አሁን በምትለው ንግግር አብርሃም እሷ ጋር ሆኖ ሄርሜላ በነሱ ህይወት የገባች አይነት አስመስላ ነው አይደለም? እየመጣ አይደለም ካልሽበት ጊዜ ጀምሮ እየመጣ ነው።
መጥቷል። እንግዲህ ስታይሉን እንግዲህ አይተናል። ከሄርሜላ ጋር ተመሳስሏል ምናምን በል አላህ ፈጣሪ ይመስገን። ትላንትና እየተፈጠረ ያለውንም ነገር አይቼ ሄርሜላን ብትሆን ከእናንተ ይወጣሉ ካለች በኋላ ነገሮች እንደዛ መሆናቸው ልክ እንዳልሆነ ስላሰብኩኝ ልክ እንዳልሆነ አንቺ ራሱ ትቼዋለሁ በቃ ካሁን በኋላ እቃውን ይውሰድ ያልሽ ሴትዮ ልክ አይደለም ማለት ምን ማለት ነው? ደግሞ ቡዜም እያደረገችው ያለው ነገር ደስ ስለማይል እሱን ነገር እንድትተው እንዲሁም ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችን ውሳኔው ምንድነው ነው? አብርሃም መወሰን አይችልም፣ መወሰንም አይፈልግም። አሁን እኮ ተገዶ ነው እየኖረ ያለው አብርሃም። ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከሷ ጋር ነው መኖር የምትፈልገው? አብርሃም እንግዲህ በጣም እየተለመነ ስለሆነ ነው በዚህን ያክል ደረቱ እየተነፋው ማለት ነው። ይሄን ያህል ሰው ሲለመን እኮ ከባድ ነው አይደለ? ሁለታችሁንም ነው የማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ አብርሃም እንግዲህ እንደዛ ነው እየተጫወተ ያለው አይደለ? ኦልሞስት ሄርሜላን ያው ስልኳንም አያነሳም እንዳያችሁ ትላንትና ምናልባት እንግዲህ እነ ዳኒ ስለደወሉለት ነው የመጣው እንጂ ስልኳንም አያነሳም ነበረ። ሩታ ጋር ደግሞ ገባ ወጣ ይላል። መመለስ ይፈልጋል ግን ደግሞ ሰውንም እየፈራ ይመስለኛል። እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንን ህይወት መኖር እንፈልጋለን። እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም። ገባ? እውነት ነው። አንተም ብሎ በተስፋ መጠበቅ ለምን በቃ ቁርጥ ያለ ነገር ተናግረ። በነገራችን ላይ ቁርጥ ያለ ነገር ቢናገር ራሱ አብርሃም አይተውትም። ለምን ምን ያህል እየለመኑት እንደሆነ በደንብ ስለገባው እኔም ብትሆን እንድትረዳ እፈልጋለሁ። እሷን ቢሆን እንድትረዳ እፈልጋለሁ። ምክንያቱም እኔም ሴት ነኝ፣ እሷም ሴት ናት። ያለፈችበት ነገር አለ። በተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። አብርሃም መልስ አለ ወይ ነው ዋናው ነገር። የለውም እንታል ዴቭም ቢሆን የነገረህ ነገር እንዳለ 100% እርግጠኛ ነኝ። ግን ምንም ነገር ሪያክት አላደረክም። ሪያክት ማድረግ አይፈልግም። ኢንጆይ እያደረገ መኖር ነው የሚፈልገው። ለምን? የእናንተ ልመና ተመችቶታል። ስለዚህ እኔ አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን። ምንድን ነው ፍላጎት? ትናንትና ተገናኝተን ነበረ። አንድ 2-3 ቀን አስበበት ያለውን ነገር አብረን እናወራለን ብለሽኝ ዛሬ በድጋሚ ስለዚህ ሀሳብ መነሳቱ ተገቢ ነው ብዬ አላስብም። አንቺ ባለሽበት ማለት ነው። ሲጀመር በዚህ ሰዓት ላይ መሀል ላይ ቆሞ ላስብበት ማለት ምን ማለት ነው? መሀል ላይ ቆሞ ስላችሁ ሳትጀምሩት ነው ማሰብ እንጂ ጀምራችሁት ብዙ መንገዶችን ከተጓዛችሁ በኋላ ቆይ ላስብበት ምንኛ ነው? አንቺ ራስሽ ለሷ ምላሽ ሰጥተሽ መመለስ ትችይ ነበር። ሌላ ነገር ነበር ስታወራኝ የነበረው አንተ እስከምትመጣ ድረስ። እሷ በአንድ ድንጋይ ሁለት ወፍ የሚባለው ነገር አለ አይደል? ሄርሜላን ማስጠንቀቅ፣ ቡዜን ደግሞ መውቀስ፣ እዛ ላይ ነበር የተጠመደችው። አብርሃም ሲመጣ ደግሞ ውሳኔን አሳውቅ። ትናንትና ጨርሰን ሄደሃል። ዛሬ ግን የማውቀው ታሪክ የለም። ጠርታኝ መጥቻለሁ። እንግዲህ ምን ብዬ ልመልሳት? ትናንትና ቪዲዮ ካላየሽ ጊዜ ስጡኝ እያለ ነበር። ለሄርሜላ ነው እንግዲህ ጊዜውን ስጭኝ ያላት 1-2 ቀን፣ ከዛም በኋላ አሳውቃለሁ ነው ያላት። ስለዚህ ሩታ ደግሞ እኔም የውሳኔው አካል መሆን አለብኝ ነው እንጂ ለዛ ነው የመጣችው። ጊዜ ስጡኝ ምናምን የሚለው ነገር ትክክለኛ ውሳኔ ነው ብዬ አላስብም። ከዚህ በፊትም እንደዚህ እያደረክ ነው እኛ ላይ ሌላ ነገር እየፈጠርክ የነበረው። ስለዚህ እውነት ነው ምንም ጊዜ የሚያስፈልገው ነገር የለም። ምክንያቱም ለሄርሜላም ቢሆን ስታፈቅራት የነበረች ልጅ ናት። ከአንዳንድ ታመምክና ወዲያው ፍላጎት ወይም ደግሞ ፍቅርህ ጠፋ ልንል አንችልም። ወይም ቀድሞውንም አታፈቅራትም። በቃ ትክክለኛውን ውሳኔህን ማወቅ እንፈልጋለን። ፈልጋለሁ። ሄርሜላም ትፈልጋለች ይሄን ውሳኔ። ሄርሜላ አይደለም ሁሉም ሰው ይፈልጋል ይሄን ውሳኔ ማለት ነው። በእርግጠኝነት ሄርሜላም ትፈልጋለች። ይኸውልህ እኔ እንደምልህ አላውቅም። አሁን ድጋሚ ምን እንደምልህ አላውቅም የሚባል መርመጥመጥ የለም። በነገራችን ላይ ሄርሜላ ካንቺ ጋር እኖራለሁ ቢል ራሱ አብርሃም ካንቺ ጋር አይኖርም። ምን አለ ትኛለሽ? እየጎዳሽ ነው የሚኖረው። ማስጨነቅ ምናምን አልፈልግም። ግን ደግሞ አሁን የተነሳችው ሀሳብ ትክክል ነው ብዬ አስባለሁ። ከህይወቴ ይውጣልኝ ብዬ የራሴን ህይወት ለመኖር እየሞከርኩ ነው ያለሁት። ኦፍኮርስ በጣም ከብዶኛል። ከሚወዱትና ከሚያፈቅሩት ሰው ባንዲ መለየት፣ ከለመዱት ሰው ባንዲ መለየት እኔ ከባድ ነው። እውነት ነው፣ በጣም ከባድ ነው። የምትወዱት ሰው ብዙ ዋጋ የከፈላችሁለትን ሰው ምናምን ባንዲ ትቶ መሄድ ቀላል አይደለም፣ ከባድ ነው። ነገር ግን ደግሞ ግድ ከሆነ ምንም ማድረግ አይቻልም። ሰው በሞትም ይለያያል አይደለም በህይወት ማለት ነው። እንዴት ነው አንተም እኔን አልፈልግሽም ወይ እሷን አልፈልግሽም አላልክም? ሁለታችንም አልፈልግም መልስ ይሆናል ብዬ አላስብም። አዎ ሁለታችንም አልፈልግም መልስ ሊሆን አይችልም፣ ግን መልሱ አለው አብርሃም ጋር ገብቷችኋል። መናገር ነው የፈራው። እኔ ምናልባት በቁርጥ ሀሳብ የሚያስነሳኝ ሀሳብ ካለ ንገረኝ። አንቺ ሩታን አልፈልግም ከአንቺ ጋር እቀጥላለሁ የምትልበት ሀሳብ አለ ወይስ ከአንቺ ጋር አልቀጥልም ከሩታ ጋር መሆን ነው? አብርሃም የፈራው ነገር አለ ማለት ነው። የፈራው ነገር ምንድን ነው? ሄርሜላ ከሩታ ጋር ለመቀጠል ያው ሰዎች ምን ይሉኛል ምን የሚለው ነገር ነው፣ ሌላ ነገር አይደለም። ትናንትም ተገናኝተን ነበረ። አንቺ ምን ትገመልሽ?
ቢያንስ 3 ቀን 2 ቀን ውሳኔን አሳውቀን ብላችሁ ነበር አይደል? እኔ እኮ የሆነ ቃለ መግዛት ነው የሚመስለው እንጂ እውነት ላስብበት ምናምን ሲል ያለ የሆነ ቃለ መግዛት ምናምን እንደዛ አይነው የሚመስለው። ዛሬ በድጋሚ እንደዚህ ጠርታችሁ ወይ ማስጨነቅ አይጠበቅባችሁ ነበር። አሁንም ቢሆን ምንም ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ይሄው ነው ያለው እሱ ማለት ነው፣ ሌላ ነገር የለውም። አሁን ግን ከዚህ በላይ ዝም ቆየቴ ተገቢ ነው ብዬ አላስብም። ይህንንም ደግሞ በጣም ስላስጨነቃችሁኝና በጣም እኔን ፑሽ ስላደረጋችሁኝ እንጂ በዚህ ታይም ምርጫ ውስጥም ምን ውስጥም ምንም የምገባበት ታይም አልነበረም። ምን ያህል እንደናቃቸው ተመልከቱ፣ ምን ያህል እንደናቃቸው። በቃ ስላስጨነቃችሁ ነው ነገር። ነገም ከነገ ወዲያም ለምሳሌ ከሩታ ጋር ቢቀጥል ስላስጨነቀችው ነው። ሄርሜላ ጋር ቢቀጥል ስላስጨነቀችው ነው። አይፈልጋቸውም። ግን ደግሞ በዚህ ልክ እናንተ ከተጨነቃችሁና ሄርሜላም በዚህ ልክ ራስሽን የምትጎጂ ከሆነ ራሷን እንዳትጎዳ ነው፣ ሌላ ነገር አይደለም። እኔም ማድረግ ያለብኝ ነገር መወሰን ያለብኝ ነገር ወስናለሁ። ምናልባት እንግዲህ ነገ ከነገ ወዲያ ከሄርሜላ ከአንቺ ጋር ነው የምሆነው ብሎ ሊመጣ ይችላል። ጠብቁ። ግን ደግሞ አይጠቅማትም። ስለዚህ መልካም ጊዜ ይሆንላችሁ። እንገናኛለን። እርግጠኛ ነገር እርግጠኛ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላምና ፍቅር ከእናንተ ጋር ይሁን።